ራቁትሽን ሆነሽ ሻወር ቤት ምንም ነገር ሳትለብሺ እኔና አንቺ ቪዲዮ ኮል እናውራ አለኝ። ስሜን ደብቂልኝ። የምኖረው ዱባይ ነው። ከመጣው 4 ወር ሆኖኛል። ልጁን የማውቀው በእርግጥ በአካል ነው ኢትዮጵያ እያለሁ። ወደ ዱባይ ፕሮሰስ ሳረግ አንዳንድ ጉዳዮችን ሳስፈጽም ያ ማለት ሲኦሲ እንዲሁም ሜዲካል የተለያዩ ነገሮችን ሳረግ አብሮኝ ይንቀሳቀስ ነበረ። ገንዘብ ምንም አላወጣም። እኔ ነበርኩ ከታክሲ ጭምር ከቨር የማደርገው። የሚገርምሽ ነገር ዱባይ ከመጣሁኝ በኋላ ለ1 ወር ያህል እናወራ ነበር በጣም። ከዛም ማውራታችንን ቀጠልን። አንዳንድ ጊዜ ፎቶ ላኪልኝ ይለኛል፣ እልክለታለሁ፣ እሱም ይልክልኛል። ከዛ በቪዲዮ እናውራ ይለኛል፣ አውራዋለሁ። ፀጉርሽን ልቀቂ ይለኛል፣ እለቀዋለሁ። በቃ ከሱ ጋር ሲሆን ብቻ ነፃነት ይሰማኛል። በቃ ምን ልበልሽ። ከዛ ከዕለታት አንድ ቀን ለምን እኔና አንቺ ሻወር ቤት ገብተሽ እርቃንሽን ሆነሽ ያለምንም ልብስ ማለት ነው ቪዲዮ ኮል ለምን አናወራም አለኝ። እኔ ደግሞ ይህንን በፍጹም አላረግም አልኩት። እንደዛ ከሆነ አትወጂኝም ማለት ነው እያለ አሁን ላይ ልብ የሚነኩ ቃላቶችን ሊናገረኝ ይሞክራል። ብትወጂ ኖሮ ታረጊው ነበረ፣ ብትወጂ ኖሮ እንደዚህ ታረጊ ነበረ። እህቴ ይህንን ልጅ ምን ልበለው? ምን ላድርገው? ይህንን ቪዲዮ እንግዲህ ባለማቋረጥ ኮፒ ሊንክ እያረጋችሁ ሪፖርት እንዳያረጉ ለወንዶች ጉዳይ አድርሱልኝ፣ ወይም ደግሞ ለሴቶች ጉዳይ። አዎ ለሴቶች ጉዳይ። እንግዲህ በተፈጥሮ ፍቅር ከራቁት ፎቶ ጋር የተገናኘ ፍቅር መጣ እንዴ? እኔ አላቅም እንደዛ አይነት ፍቅር። ፍቅር ማለት የተከበረ ያንቺን ውድቀት የማይፈልግ በስኬትሽ ደስተኛ የሚሆን በምትሰሪያቸው ስራዎች የሚያበረታታ እንጂ ራቁትሽን ልሽ እርቃንሽን ቆመሽ የሚልሽ ከኋላ ቢላ እየተሳለልሽ ነው። እንግዲህ እነዚህን ወራቶች በሙሉ ቢላዋውን ሲስል ቆይቶ አሁን መታረጃሽ ጊዜ ስለደረሰ ሊያርድሽ ነው። ምን ማለት መሰለሽ? አንቺ ከሱ ጋር ተስማምተሽ የራቁት ፎቶ በዩ ወይም የራቁት ቪዲዮ በዩ ከሱ ጋር ተስማምተሽ እርቃንሽን፣ እሱም በቪዲዮ ኮል አንቺም በቪዲዮ ኮል ከሱ ጋር ብታወሪ ፎቶ ያነሳሻል፣ ስክሪንሻት ሪከርድ ያደርግሻል። ከዛ በኋላ የሆነ ምክንያት እየፈለገ ገንዘብ ላኪ ይልሻል። ከዛ ልክም ስትይ ይሄን ቪዲዮ ስጀ ቲክቶክ ላይ ነው የምለቅልሽ፣ ቀጥ ብለሽ ላኪ ይልሻል። ከዛ በእጁ መዳፍ ያስገባሽና ወደዛ ወደዚህ ወደዛ እያደረገ ጢባ ጢብ ይጫወትብሻል። አንዳንድ ለራሳቸው ክብር የሌላቸው ወንዶች፣ ሁሉንም እየተናገርኩ አይደለም፣ ለእናት ለእህታቸው ክብር ቢኖራቸው በሴት ልጅ ላይ እንደዚህ አይነት አስጸያፊ ንግግሮችን፣ አስጸያፊ የሆኑ ጥያቄዎችን